የኔ ውድ ሚስት ዛሬ ደግሞ በቃ ምን አይነት ራት ልታበይኝ እንደሆነ እኔ እንጃ። ምንድነው ዲብ ሰሪው ራት ልታበይኝ? ኧረ እባክህ ለፀጉሬ ቅባት ልሰራ ነው። ለፀጉሬ ቅባት ከመቼ ጀምሮ ነው በሚበላ ነገር ደግሞ ቅባት የሚሰራው? እንግዲህ በቃ አሁን ያለው እንትን በሚበላ ነገር ፀጉር ቅባት መስራት ነው። አንቺ ለፍተሽ አታመጪው። በቃ የጠላት ገንዘብ አድርግሽው አይደል? ጭራሽ በሚበላ አሁን ምንድነው ይሄ? ምንድነው የተጠቀምሽው? ይሄ ወለክ ለሚበጣጠጥ ፀጉር ትሪት ለማድረግ ነው። ይሄ የደረቀ የስጋ መጥበሻ ነው። እሺ እዚህ ጋር የወይራ ዘይት አለ። እናንተ ከተከው በወይራ ዘይት ነው። ይሄ እርጥብ ስጋ መጥበሻ ነው። ጥቁር አዝሙድ፣ ይሄ ቅርንፉድ፣ ተልባ በያቴ እጅ ባላደግ ቁጭ ነበር። ቀልደኛ ነሽ አንቺ። ይሄ ምንድነው? እንትን አብሽ፣ ተልባ፣ እቺ ስማራራ፣ እሽክርክሪት፣ ኩሪሪት ኩሪሪት አገመለሽ፣ ጅንጅብል እና ቀይ ሽንኩርት ነው። ይሄንን አንድ ላይ በደንብ እናንተ ከትክና ልክ የራዚቱን ጨምራለሁ። ልክ እንደኔ ጨጓራ እናንተ ክትከው አይደል? አሁን ከሲላው ይሄን ይስማማል። ይሄን አሁን እንደዚህ አድርገን እናንተ ከትካለን። ይሄ ማንተክተኪያ ነው፣ ግብአቱ እንዲተከተክበት ነው። ከዛ በኋላ ግን ኮኮናት ምናምን ካስተር ኦይል ምናምን ቅቅል አድርገን ለፀጉር ጭራሽ የሚሰራው በወይራ ዘይት ነው። አሁን ያውን አዲስ ዘይት ከፍተሽ ነው እስከዚህ ድረስ የጨመርሽው አይደል? ትንሽ እንደውም መጨመር ወይኔ ገንዘቤ። እሺ አሁን ይሄ በቃ ቢያንስ ከዚህ ትንሽ አውጪልኝና ልቅመሰው በእንጀራ እና ታዲያ ኦሬዲ ያያው ነው የፀጉር ላይ ሲደረግ እንዴት ነው? ኧረ ተይ በእናትሽ የጠላት ገንዘብ አታድርጊው በእናትሽ። ላቤን ግመል ገላምጦኝ እኮ ነው የማመጣው። የምሬን እኮ ነው። የምር ኢትዮጵያ ላይ ዘንባባ ከሚገጩት በላይ ነው እዚህ ሀገር ወጪ ነው እያወጣ ያለሁት እኮ እባክሽ። እንዴ ምንድነው? ፀጉርክ ያድግልሃል ጭራሽ በእናትሽ ረበሎ ፀጉር ያድግልሃል። ባያድግ ጥንቅር ብሎ እኔ ገቢ ሄደግልኝ እኔ ፀጉር ወጪ ቀንሶልኝ ባያድግ ምን አገባኝ? እኔ አግብቻለሁ። እንደውም ዘመኑ የመላጣ ነው፣ መላጣ ያምርባል ብለውኛል። የምር ለመላጣ የሚሰጠው ክብር እንዴት እንደሆነ ስላልገባኝ ሴቶችዬ እኔ ቆንጆ ብንበላ ምንም ትርጉም የለውም። ይኸው በቃ ይሄንን አሁን ጥድት እናደርግና ልንታጠብ ስንል ለአንድ ለ20 ለ30 ደቂቃ ቅባት በደንብ ተቀብተን ከዛ እንደው ሳስቡ በርከት አረ ልጨምር ይጭራሽ ትንሽ በርከት ላድርገው። ጓደኞቼ የሚቀባሉ ብቻ የጓድ ተያይዘን ዙማ ፀጉር እንሆናለን። አንቺ እኮ መላጣ ነው የሚያምርብሽ። የምር አንቺ እኮ መላጣ ነው የሚያምርብሽ። የምር